ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ታማኝነት እንደ መሰረት። ክህደትን ወደ ስኬት የሚቀይሩ ሦስቱ የዞዲያክ ምልክቶች። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ የምንነጋገረው ስለ አንድ ትልቅ የሰው ልጅ እሴት በሆነ ጉዳይ ላይ ነው። ብዙዎች ታማኝነትን እንደ አንድ ምርጫ ወይም እንደ መልካም ስነ ምግባር ያዩታል። ነገር ግን ለአንዳንዶች ታማኝነት ምርጫ ሳይሆን የማንነታቸው መሰረት፣ የሕይወታቸው ግንብ ነው። ይህ ግንብ አንዴ ሲናጋ እነዚህ ሰዎች አያለቅሱም፣ አይለማመጡም፣ ወይም በእኩለ ሌሊት ለምን እንዲህ አደረግክ የሚል ረጅም የጽሑፍ መልእክት አይልኩም። ይልቁንም በዝምታ በብልሃትና በቆራጥነት ራሳቸውን ይቀይራሉ። ዛሬ ክህደትን ወደ ታላቅ ድል የሚቀይሩ ሦስቱን የዞዲያክ ምልክቶች እና በጀርባው ያለውን ሳይንሳዊ እውነታ እንመለከታለን። እንደ ሳይንሱ ጥናት የምናምነው ሰው ሲከዳን በአንጎላችን ውስጥ የሚፈጠረው የህመም ስሜት በአካል እንደመመታት ወይም አካላዊ ህመም እኩል ነው። ነገር ግን አንዳንድ ሰዎች ይህን ህመም ተቀብለው ብቻ አያልፉም፣ እንደ ነዳጅ ይጠቀሙበታል። ከመጀመራችን በፊት ስለምታሳዩን ድጋፍ፣ ለምትሰጡን ላይክ እና ለምታደርጉት ሰብስክራይብ ከልብ አመሰግናለሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ምልክት ቁጥር 3 ካፕሪኮርን። ካፕሪኮርን በዚህ ዝርዝር ውስጥ መገኘቱ ብዙዎችን ሊያስገርም ይችላል። ምክንያቱም እነሱ ብዙም አይጮሁም፣ ትዕይንት አይፈጥሩም። ነገር ግን ዝምተኛውና አደገኛው ምልክት እነሱ ናቸው። ካፕሪኮርን የሚመራው በሳተርን ፕላኔት ነው። ይህም የሥርዓት፣ የዲሲፕሊንና የውጤት ፕላኔት በመባል ይታወቃል። ለአንድ ካፕሪኮርን ታማኝነት ማለት ኢንቨስትመንት ነው። እምነታቸውን በቀላሉ አይሰጡም። አንዴ ወደ ሕይወታቸው ካስገቡህ ያ ትልቅ ውሳኔ ነው። ስትከዳቸው ግን ሕመሙ ግንኙነቱ መፍረሱ ብቻ አይደለም፣ የእነሱን ትክክለኛ ውሳኔ የመወሰን ብቃት ጥርጣሬ ላይ ስለጣልከው ጭምር ነው። ስነልቦናው ምን ይላል? ካፕሪኮርን አይቆጣም፣ ይልቁንም ስትራቴጂ ይነድፋል። ከሕይወቱ በዝምታ ያስወጣሃል። ይቅርታህ ለማለፍ የማይችልበትን የዲሲፕሊን ግንብ ይገነባል። ከዓመታት በኋላ ስታያቸው አንተን ከታሪካቸው ሙሉ በሙሉ ሰርዘው ያንተን ክህደት ለስኬታቸው መሰላል አድርገው ታገኛለህ። የካፕሪኮርን በር ሲዘጋ ድምፅ የለውም፣ ግን ዳግም አይከፈትም። ምልክት ቁጥር 2 ስኮርፒዮ። ስኮርፒዮ በዚህ ዝርዝር ውስጥ መኖሩ ለማንም አያስደንቅም። ነገር ግን ብዙዎች ምክንያቱን ይሳሳቱታል። ሰዎች ስኮርፒዮን በቀለኛ ወይም ቂመኛ ይሏቸዋል። እውነታው ግን ከዚህ የጠለቀ ነው። ስኮርፒዮ የሚመራው በፕሉቶ ነው። ይህም የሞት፣ የለውጥ እና የዳግም ልደት ፕላኔት ነው። ለስኮርፒዮ ማንኛውም ግንኙነት መንፈሳዊ ውል ነው። ክህደት ሲፈጸም ግንኙነቱ ብቻ አይፈርስም፣ በውስጣቸው የነበረው ያመኑበት ማንነት በውስጣቸው አብሮ ይሞታል። ክህደቱ ስለ ደህንነት፣ ስለ እምነት እና ስለ ትስር የነበራቸውን አመለካከት ሙሉ በሙሉ ያደቀዋል። ስኮርፒዮ ከዚህ ፍርስራሽ ውስጥ ሲነሳ ግን ሌላ ሰው ሆኖ ነው። ያ አንተን ይፈልግ የነበረው ስኮርፒዮ ሞቷል። አዲሱ ስኮርፒዮ ደግሞ ጠንካራ፣ ስለታም እና አንተ በፍጹም ልትደርስበት የማትችል ነው። እነሱ አንተን አያጠፉም፣ ይልቁንም አንተን ይፈልግ የነበረውን የራሳቸውን ማንነት ያጠፉታል። በቀላቸው ድምፅ የለውም፣ ዝም ብለው ያሸንፋሉ። አንተ በናፈካቸው ቁጥር እነሱ ርቀው ይሄዳሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ምልክት ቁጥር 1 ካንሰር።
አንደኛ ደረጃ ላይ ካንሰር መገኘቱ ብዙዎችን ያስገርም ይሆናል። ስኮርፒዮ በውጭው ሲታይ አደገኛ ሊመስል ይችላል፣ ነገር ግን ለክህደት ካንሰር የሚሰጠው ምላሽ እጅግ የረቀቀ እና የሚጎዳ ነው። ለምን? ካንሰር የሚመራው በጨረቃ ነው። ይህም የስሜት የትዝታ እና የውስጥ ማንነት መገለጫ ነው። ካንሰር ሲያፈቅር በሙሉ ማንነቱ ነው። ወደ ውስጠኛው ዓለሙ ካስገባህ አንተ የቤቱ መሠረት ትሆናለህ። ስትከዳው ግን ግንኙነቱን ብቻ ሳይሆን የራሱን ልብ የመታመን ብቃቱ ጭምር ነው የምታቆስለው። ስነልቦናው ይህንን ድርብ ክህደት ይለዋል። ካንሰር ክህደቱን ካወቀ በኋላ ግንኙነታችሁን እንደ አዲስ ይቃኘዋል። ያደረግከውን መልካም ነገር ሁሉ በክህደት መነጽር ያየዋል። ከዚያም አንተን ከሕይወቱ ታሪክ ሙሉ በሙሉ ያስወጣሃል። አንተ ለእሱ ሰው መሆንህን አቁመህ ትምህርት ትሆናለህ። ያ አንተን ሲያይ ይበራ የነበረው ዓይን ይጠፋል። አንተ የነበርክበት ቦታ በሌላ አዲስና ጥንቁቅ በሆነ ሕይወት ይተካል። አንተን የመሰለ ትልቅ ሰው ለእሱ ምንም መሆንህን ሲያሳይህ ህመሙ ያኔ ነው የሚሰማ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። እነዚህ ሦስት ምልክቶች የሚያስተምሩን አንድ ትልቅ እውነታ አለ። በጥልቀት የሚያፈቅሩ ሰዎች ፍቅራቸው ሲረገጥ ደግሞ ራሳቸውን በከፍተኛ ጥንካሬ ይከላከላሉ። ይህ አደገኛ ስለመሆን አይደለም፣ ይልቁንም በቃኝ ስለማለት ነው። አንድ ሰው አንተ ለእሱ ጉልበትህን እንደማትመጥን ከወሰነ በኋላ ያ ውሳኔ የሚፈጸምበት ጥራዝ ነጠቅነት እጅግ አስገራሚ ነው። ከነዚህ ምልክቶች አንዱ ከሆንክ ይህን ስለ ራስህ ታውቃለህ። በሕይወትህ ከነዚህ ምልክቶች አንዱ ካለ ደግሞ የታማኝነትን ዋጋ አሁን ተረድተሃል ብዬ አስባለሁ።